እኔ መጀመሪያ ሳየው ዱባይ ነው ያስባለኝም ቤት ነው ይዤላችሁ የመጣሁት። ግን ብታምኑም ባታምኑም አዲስ አበባ ኢትዮጵያ ላይ የተሰራ ዴማዎፕ ሪል ስቴት በመሀል ሲግናል ላይ የሰራው G+21 ህንፃ ላይ የሚገኝ 290 ካሬ ባለ እኔ መጀመሪያ ሳየው ዱባይ ነው ያስባለኝም ቤት ነው ይዤላችሁ የመጣሁት። ግን ብታምኑም ባታምኑም አዲስ አበባ ኢትዮጵያ ላይ የተሰራ ዴማዎፕ ሪል ስቴት በመሀል ሲግናል ላይ የሰራው G+21 ህንፃ ላይ የሚገኝ 290 ካሬ ባለ 3 መኝታ ቤት በተጨማሪም የሰራተኛ መኝታ ቤት እና ሻወር ሽንት ቤት የያዘ ነው። ባለ ሁለት ደግሞ 237 ካሬ ላይ ያረፈ አለ። አጠቃላይ ስለ ህንፃው መረጃ ልስጣችሁ። ህንፃው G+21 ነው። ከታች ስንነሳ 3 ቤዝመንት ፓርኪንግ አለው። የከርሰ ምድሯ ባካፕ ጀነሬተር በተጨማሪ ደግሞ 3 ኤሊቬተር አለው ማለት ነው። ቴራስ ላይ ስንወጣ የእግር ኳስና የባስኬትቦል ፕሌይግራውንድ አለው። ጂም፣ ስፓ፣ ሳሙና በተጨማሪ ደግሞ ኢቨንት ሲኖራችሁ ኢንዶርም አውትዶርም ከ150 እስከ 200 ሰው የሚይዝ ኢቨንት ማዘጋጃ ስፔስ አለን ማለት ነው። በፍሎር 4 ቤት ብቻ ነው የሚገኘው። ቤቶቹ ፊት ለፊት አይገናኙ። መጀመሪያ ላይ ያያችሁት በጣም ሰፊ የሆነ ኮሪደር አለ፣ እዛ ላይ ነው የሚገኙት ማለት ነው። ቤቱን ውስጡን ስናየው 290 ካሬ ባለ 3 መኝታው ስፔስ አሬንጅመንቱ በጣም የሚገርም ነው። ሳሎኑ፣ ኦፕን ኪችኑ፣ ዳይኒንግ ቴብሉ፣ ባልከኒው፣ መኝታ ቤቶቹ በጣም በሚገርም ሁኔታ በሚገርም ማቴሪያል ነው የተሰሩት። ኢቭን በሮቹ ከጣሊያን ሀገር ናቸው ኢምፖርት የምናደርጋቸው። ሲንኮቹ፣ መቀመጫዎቹ ጃጓር ናቸው። ስዊቾቹ ሮሜል ናቸው። በደንብ ተጠንቅቀን ሌግጀር የሆነ ላይፍ ስታይል እንዲኖራችሁ ተጠንቅቀን የሰራ ናቸው ማለት ነው። አከፋፈሉ ላይ ስንመጣ ሙሉ ክፍያ ነው የምንፈልገው። ለ55 አባወራ ሰርተን አሁን ላይ 4 ቤት ብቻ ነው የሚቀረን። 3 ባለ 3 መኝታ፣ 1 ባለ 2 መኝታ ነው የሚቀረን ማለት ነው። ካርታ ሁሉ ዶክመንት፣ ተናጠል ካርታ፣ የሊዝ ሰርተፍኬት፣ የታክስ የተከፈለበት ደረሰኝ፣ ፉል ዶክመንት እንሰጣቸዋለን። በባንክ ማያያዝ የምትፈልጉ በተለይ ዲያስፖራዎች አገር ቤት ለበዓል ለማክበር የምትመጡ እናንተን ይመለከታል። እናንተ ፍላጎት ያሟላል ብለን ያሰብነውን ቤት ነው ሰርተን ያቀረብንላችሁ። ይሄ እድል እንዳያመልጣችሁ። በመሀል ሲግናል ጋር ነው የሚገኘው። ሙሌ ይባላለሁ። ለበለጠ መረጃ ደውሉልኝ። ቻው ቻው።